ላይ 250 ብሩ አሸናፊን ስታርት ብለን እናወጣለን። እዚህ ጋር እንደምታዩት እንግዲህ አሸናፊው አካውንት ነው 4465 ነው። መተህ በቴሌግራም በኩል አውርተህ 250 ብር መሸጥ ትችላለህ። የዚህን ቪዲዮ ላይ እንግዲህ 250 ብር የሚያሸለም ኮዶች አሉ። እነሱን ታስገባላችሁ። ከዛ ያው ራንደም ላይ አውጥተን ልክ እንደዚሁ በለመድነው መንገድ እንሸልማለን ማለት ነው። ሰላም ጋይሶች እንዴት ናችሁ? ዛሬ ይዤላችሁ የመጣሁት ደግሞ AIX ዋሌት የሚባል ከዚህ በፊትም ቪዲዮ ሰርቼላችሁ ነበር። በብዙዎቻችሁ ጥያቄ መሰረት ደግሞ ስለዚህ ኤርድሮፕ እና ስለዚህ ፕሮጀክት ዛሬም አዲስ ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ደምታችሁ ብታደርጉ እንደዚህ አይነት ቪዲዮ ስለቁሳችኋል። ይሄን ቪዲዮ ላይክ ማድረጋችሁን አትርሱ። የዌብሳይቱ ሊንክ ከታዲስክሪፕሽን ቦክስ ላይ ማስቀምጥላችሁናል እንደተለመደው። እዚህ ጋር ስገቡ እንደምታዩት AIX ሱፐር ብሎክቼን ዋሌት ብሪንግ ቱ SF ኤን ኢንተሊጀንት ኤክስፒሪየንስ ይላችኋል። ያው እዚህ አንዳንድ ነገሮች አሉ። ኢንተርፌሱ እዚህ ጋር ይሄን አሁን እናያቸዋለን። ወደ 135 አካባቢ አገራቶች ላይ እንደሚሰራ ሴኩሪቲው ምናምን ነገር ያሳያችኋል። ዝቅ እያላችሁ የዚህን ዌብሳይት ብሎክቼን ማየት ትችላላችሁ። ሮድማፓቸው አለ ኤቭሪቲንግ ሁሉንም ነገር እዚሁ ላይ ቼክ ማድረግ ትችላላችሁ ማለት ነው። እንደዚሁም ይሄን ሃምበርገር አይከነክታችሁ እዚህ ጋር ስለነሱ አባውት ፓርትነሮቹ ለምሳሌ ፓርትነር ደረጃ ትሮሊንክ፣ ባይናንስ፣ ዩኒስዋፕ፣ ኦፕንኤአይ፣ ኩኮይን፣ ጄሚናይ የመሳሰሉ ትላልቅ የሚባሉ እንትኖችን አስቀምጠዋቸዋል ማለት ነው እዚህ ላይ። እዚህ ጋር ደግሞ የተለያዩ የሶሻል ሚዲያ አካውንቶች አላቸው። እኛ አሁን አፕሊኬሽኑን እናወርዳለን። ያው ከዚህ በፊት ኦልሬዲ አውርዳችሁ ከነበረ ኢትስ ጉድ፣ ግን ዛሬ አዲስ ነገር የጨመሩት ነገሮች አሉ። እነሱን አሳያችኋለሁ ማለት ነው። ለማውረድ አፕሊኬሽኑ እዚህ ጋር ዳውንሎድ የምትላለች እሷን አንዴ ክሊክ እናረጋታለን። እንደዚህ ዳውንሎድ ኤኒዌይ ብለን እናወርደዋለን። AIX ወርዶልናል ኦልሬዲ አፕሊኬሽኑን ኢንስታል ካረጋችሁት በኋላ ትከፍቷላችሁ ማለት ነው። ከከፈታችሁት በኋላ ልክ እንደ ማንኛውም ዋሌት ልክ እንደዚህ ይከፍትላችኋል። እዚህ ጋር AI ኢንተግሬተር ነው ዋሌቱ። እዚህ ጋር ከመጣችሁ በኋላ ክሬት ዋሌት ነው የምትሉት። እዚህ ጋር ክሬት ዋሌት ስትሉት ሚሞሪክ ፍሬዝ ይሰጣችኋል። 12 ወይ 18 ወይ 24 ነው። ብዙ ጊዜ 12 ፍሬዞች ናቸው። ይሄን ክሊክ ስታደርጉት ይሄን ብለር አድርገዋለሁኝ። እዚህ ጋር ፓስዋርድ ታስገቡ መጀመሪያ ይሰጣችኋል። 6 ዲጂት ነምበር ታስገባላችሁ ማለት ነው። ካስገባችሁ በኋላ ይሄን እዚህ ጋር ብለር ያደረኩትን አይነት እንትን ይሰጣችኋል ማለት ነው። ሚሞሪክ ኮድ ይሰጣችኋል። ይሄ ኮድ ከተረስት ዋሌት ጋር ከOKX ጋር ኢንተግሬት አድርጋችሁ ኢምፖርት ማድረግ የምትችሉ ስለሆነ ድብቅ መሆን አለበት ማለት ነው። የትኛውም ዋሌት ስትከፍቱ ሚሞሪክ ፍሬዝ በደንብ መደበቅ አለባችሁ። ኮፒ የምታደርጉበት ኦፕሽን አለ። እሱን ኮፒ አድርጋችሁ ወይም ደግሞ ጽፋችሁ መያዝ አለባችሁ፣ ወይም ደግሞ ስክሪንሾት አድርጋችሁ ልትይዙት ይገባል ማለት ነው። ከዛ ኔክስት የምትከታቻለች እሷን እንሞላለን። ከዛ ልክ እንደዚህ አሁንም እዚህ ጋር ብለር አድርገዋለሁ። ግዴታ የሆነ ብር ማስቀመጥበት ዋሌት ስለሚሆን ማለት ነው። ስለዚህ እዚህ ጋር ቅድም የሞላናቸውን በየተራ እናስገባቸውና ኮንፊርም እናደርጋለን ማለት ነው። እንደዚህ ከፍትልናል ማለት ነው። እዚህ ጋር እንደምታዩት AI ትሬዲንግ ቦታ አለ፣ ሪሲቭ ሴንድ ኢንቫይት የሚሉት እና አውተንቲኬሽን አለ እዚህ ጋር። ሁሉን ማሳያችኋለሁ። መጀመሪያ ላይ እናንተ እዚህ ጋር የሆነ አማውንት እንታገኙ ማለት ነው። እዚህ ጋር መታችሁ ኢንቫይት ባይንድ የምትላለች እሷን ቀጥታ ንኩትና እዚህ ጋር የኢንቪቴሽን ኮድ ቴሌግራም ቻናል ላይ ወይም ደግሞ ዲስክሪፕሽን ቦክስ ላይ ኮሜንት የመጀመሪያ ቦታ ላይ ታገኙታላችሁ። እሱን ኮፒ ፔስት ታደርጋላችሁ ማለት ነው። እዚህ ጋር መጣሁኝ የጓደኛዬን እኔ ፔስት አደረግና ኮንፊርም ላለሁ ማለት ነው። ይሄ እንዳለም ታስገቡት እኔ እሰጣችኋለሁ። የዛ ሰዓት እዚህ ጋር $1000 ይሰጠናል ማለት ነው። አስተውሉ። እዚህ ጋር $1000 አገኛችሁ ማለት ይሄን $1000 ታወጣላችሁ ማለት አይደለም። ነገር ግን ይሄ ምንድነው የምታደርጉት? ይሄኛውን ፓርት ልክ እንደ ኤርድሮፕ ነው። AIX ቶክን ሊስት ሲሆን ወይም ደግሞ በኋላ AIXን የእንትን ሲሆን ማለትም ሊስት ከሆነ በኋላ ልክ እንደ ኤርድሮፕ ሁሉ ዲስትሪቢዩት ተደርጎ የሚኖረው ቫልዩ ሊኖር ይችላል ማለት ነው። ስንመለስ ስለዚህ እዚህ ጋር እንደምታዩት የRX USDT የሚላለ ይሄ $1000 ምንድነው ካል ወደዚህ ገብተን ስናየው በPP20 አማካኝነት ኔትወርክ ላይ $1000 አለ ማለት ነው። ይሄም ደግሞ AIX ይባላል። ግን በርን እየተደረገ ነው የሚሰጣችሁ። ይሄ ማለት ቀጥታ ኤርድሮፕ ነው። ይሄ ኤርድሮፕ ደግሞ ቀጥታ $1000 ወይም $10,000 ታዩት ይችላልላችሁ አካውንታችሁ ላይ። ለምሳሌ ሌሎችም ከዚህ በፊት ኳንተም አይ ቲንክ ሰርች ይላችኋለሁ። ልክ እንደነዛ ሁሉ እዚህ ጋር ይሄ በርን እየተደረገ ነው የሚሰጣችሁ ማለት ነው። ስለዚህ ይሄንን እንዴት ነው በርን የምናደርገው፣ እንደዚሁም ደግሞ መቼ ነው ሊስት የሚሆነው የሚለውን ኢንፎርሜሽኖች ቴሌግራም ቻናል ጆይን አድርጋችሁ ሁሌም አዳዲስ መረጃዎች ሲኖሩ ማሳውቃችሁ ነው። እንደዚሁም ደግሞ እንዳልኳችሁ ሁሌም ይሄንን መርሳት የለባችሁም። ኢንቫይት ቤንድ ላይ ገብታችሁ እዚህ ጋር ማስቀምጥላችሁን ከታይዲስክሪፕሽን ቦክስ ላይ ያለውን አብራችሁ ማስገባት አለባችሁ ማለት ነው። የእናንተን ደግሞ እዚህ ጋር ኢንቫይት የምትላለች እሷን ስነኳት ታገኙታላችሁ ማለት ነው። ስለዚህ ሌላው ገንዘብ መስሪያ መንገድ እንግዲህ እዚህ ጋር ማርኬቱ አለ ማየት የምትችሉት ነገር። AIX ደግሞ እንደዚሁም ሳፖርት ቲሞች አሉት። AI ኢንተግሬተር ነው ብያለሁ። ዲስከቨሪ ላይ በጣም ብዙ አይነት ChatGPT እነ ጎግል የፈለጋችሁትን እዚህ ጋር አሉ። እነሱንም እዚሁ ላይ አፕሊኬሽኖች መጠቀም ትችላላችሁ ማለት ነው። ግን እንዳጠቃላይ እዚህ ጋር ምንድነው የምናደርገው አሁን AI ትሬዲንግ አለ። AI ትሬዲንግን በመጠቀም ስቴክ አድርገን TRX ስቴክ አድርገን ገንዘብ የምንሰራበት ኦፈር አለ። እሱ እንዴት ነው? በነገራችን ላይ ኢንቨስትመንት ከነካው የሆነ ነገር ላይ
የራሳችሁ ሪስክ መውሰድ አለባችሁ። ቢኮዝ እኔ የራሴን ሪስክ ወስጄ ነው ማሳያችሁ፣ እናንተም ደግሞ የራሳችሁን ጥንቃቄ ልትወስዱ ይገባል ማለት ነው። ምክንያቱም ኢንቨስትመንት ያው የራስን ሪስክ ስለሚፈልግ እኔ አሁን ለምሳሌ እዚህ ጋር እንደምታዩት ቲሞች አሉ፣ በየወሩ የምታገኟቸው ኢንካሞች አሉ። ለምሳሌ USDT 23% እስከ 26%፣ ከ20% እስከ 23% ታገኛላችሁ። እኔ ለምሳሌ TRX አሳያችኋለሁ። TRX ክሊክ አረኩኝ። እንደዚህ ይመጣልኝ። ምን ይለኛል? ሴኩሪቲ ቲፒን እና መጀመሪያ ጉግል አውተንቲኬተር ባይንድ አድርግ ይለኛል። እንዴት? ኮንፊርም የሚለውን ትነካላችሁ። ከዛ እዚህ ጋር የሚሰጣችሁን ኮድ ይችን ኮፒ ታደርጉትና ጉግል አውተንቲኬተር ላይ ትመለሳላችሁ። ጉግል አውተንቲኬተር ይችን አፕሊኬሽን ታወርዳላችሁ። ይሄ በጣም ወሳኝ የሆነ አፕሊኬሽን ነው። እሱን አውርዱት። ከዛ ከታያችሁ አይዶን ነው ብላክ ሊያደርገው ይችላል፣ ያው ለሴኩሪቲ ፐርፐስ ሲባል። ከዛ እዚህ ጋር ምን ታደርጋላችሁ? ፕላስ ምልክቷን ትነኩትና ሴትአፕ ኮድ ከየት አስገባላችሁ። እዚህ ጋር ኤሌክስ ስለዋለሁኝ ሜቢ ካሳያችሁ አይዶን ነው፣ ግን የሚያሳያችሁ አይመስለኝም። ካሳያችሁ ግን እዚህ ጋር ያው የምትሞሉትን ዩርኬ የሚል አለ፣ እሱ ታስገቡና ታይም ቤዝ አድርጋችሁ አርትሉታላችሁ። ከዛ እዚህ ጋር የሚሰጣችሁን ፓስዋርድ ቀጥታ ኮፒ ታደርጉና ወደ ኤሌክስ ትመለሳላችሁ። ዜን ኔክስት ስቴፕ ስትሉት እዚህ ጋር አስገቡ ይላችኋል ኮድ። ስለዚህ እዚህ ጋር መተን የሰዓቱ ሳያልቅብን በፊት ኦኬ እንላለን። ዜን እንደምታውቁት ሰክሰስሊ አሁን ጨርሰናል። ኦልሬዲ ሰክሰስ አድርገናል ማለት ነው። AI ትሬዲንግ ላይ እንመለስና TRX እንመርጣለን። እኔ የምፈልገው TRX ስለሆነ ነው። ሚኒመም 100 ነው። ከ100 ጀምራችሁ ማድረግ ትችላላችሁ። እኔ እስቲ 200 TRX አስገብቼ ሞክረዋለሁ ማለት ነው። እሱን ለማድረግ ሪቻርጅ የምትለዋን ስትነኩ እዚህ ጋር ሁለት አይነት ኦፕሽን ይሰጣችኋል። ይሄን ኦፕሽን ለምሳሌ ይሄ TRX ዩኒት ነው የምፈልገው እኔ ኮፒ አደረግና ወደ ሲዋሌት ይመለሳለሁ ማለት ነው። ሲዋሌት ላይ ተመልሼ 200 TRX ወደዛ ልካለሁ። እናንተም ወደ ፈለጋችሁት አካውንት በመግባት ወዳላችሁ ማለት ነው መላክ ትችላላችሁ። ለምሳሌ TRX ነው የምፈልገው። ስለዚህ እዚህ ጋር ገባሁኝ። አሁን ወደ TRX ይመርጥለትና በTRX አማካኝነት 200 TRX ወደዛ እልካለሁ ማለት ነው። ያው እንዳልኳችሁ የራሳችሁን ጥንቃቄ የራሳችሁን ካልኩሌሽን መስራት ይጠበቅባችኋል ማለት ነው እናንተ። ከዛ እዚህ ጋር አድሬስ አስገባ ይለኛል። አድሬስ አስገባለሁ። በዚሁ አጋጣሚ የሲ ዋሌትን እያሳየኋችሁ ነው። ስለዚህ እዚህ ጋር እንደምታዩት አሁን ኦልሬዲ ጋዝ ፊ ስንት አለ? 1.5 አለ። ኦኬ ኖርማል። ከዛ ሴንድ እለዋለሁ ማለት ነው። ሴንድ ብዬ ፓስዋርድ አስገባለሁ። አሁን እንደምታዩት ኦልሬዲ ልከናል ማለት ነው። 1.5 ተቆርጦ 200 TRX ገብቷል። ስለዚህ እንደን እንላለን። ከዛ ወደ ማን እንመለሳለን? ወደዚህ እንመለሳለን። እዚህ ጋር እንደምታዩት $54 ወይም 200 TRX ገባልኝ ማለት ነው። ምንድነው የማደርገው? አሁን እዚህ ጋር መጥቼ 200 TRX ነው የማስገባው። ስለዚህ ይሄን አስገባውኝ። ከዛ እዚህ ጋር TRX መሆኑን ቼክ አድርጉ። ወደ ኋላ ተመልሳችሁ ሪፍሬሽ አድርጉት እንዲመጣ ማለት ነው። እዚህ ጋር ባላንሳችን ተጨምሯል እንደምታዩት በTRX መጥቷል ማለት ነው። እሱን ክሊክ እናደርግና አሁን ወደ ትሬዲንግ ስለሆነ የምንሄደው እዚህ ጋር AI ትሬዲንግ የምትለዋን ክሊክ አደረኩኝ። TRX መርጣለሁ። 100 አለኝ። ስለዚህ እኔ ምን አደርጋለሁ? 200 TRX አድርጌ ስቴክ አደርገዋለሁ። ይሄንን ማውጣት ትችላላችሁ በማንኛውም ሰዓት። ዜን እዚህ ጋር ምን ይለኛል? ኤፊሽንስ ጋስ ፊ ይለኛል። ስለዚህ ኢነፍ ከቨር ይለኛል። ስለዚህ ምንድነው የማደርገው መሰላችሁ? እዚህ ጋር መጥቼ ለምሳሌ 200 ከነበረ ዝም ብዬ ነው አሁን ለምሳሌ 195 ወይም ሳምቲንግ ጌርስ ለምሳሌ 199 ማድረግም እንችላለን። ያው እዚህ ጋር ያለው 200 ቀጥታ ማድረግ ስለማንችል ማለት ነው። ስለዚህ ጋር ባይ የምትለዋን ክሊክ እናረጋታለን። ፓስዋርድ የቅድሙን ታስገባላችሁ። እዚህ ጋር ሰክሰስፉሊ ስቴክ አድርገናል ማለት ነው። ይሄን ለማየት ደግሞ ማይ ሆልድስ የምትለዋን ክሊክ እናረጋታለን። እዚህ ጋር እንደምታዩት ረኒንግ እያደረገ ነው። 199 TRX ገዝተና ማለት ነው። ስለዚህ አሁን ሪደም እያደረገ ይሄናው እስከሚጨርስ ድረስ እንጠብቃለን። ለምሳሌ እናንተ ባትፈልጉና ቀጥታ ማውጣት ብትፈልጉ ደግሞ ሪደም ብላችሁ ማውጣት ትችላላችሁ። እዚህ ጋር ያለ TRX እንደምታዩት ኦልሬዲ አሁን እዚህኛው AI አካውንቴ ላይ ገብቷል። ሆልድ ያደረኩት አካውንት ደግሞ እዚህ ጋር አለ ማለት ነው። ስለዚህ አሁን በርን እያደረገ ምናገኛለን ማለት ነው። እኛ USD እንሰጣለን እናገኛለን ማለት ነው። እዚህ ጋር ለምሳሌ አሁን እዚህ ጋር ገብታችሁ ስለዚህ ነገር ማወቅ ትችላላችሁ። እዚህ ጋር ሆልድ ያደረኩት አለ። ቲሞቹን ደግሞ እዚህ ጋር ያሳያችኋል። ኤቭሪቲንግ ማለት ነው። እዚህ ጋር ሆልድ ያደረጋችሁትን ካንስል ለማድረግ ሪደም የምትለዋን ታወጣላችሁ። እሱን አሳያችኋለሁ ከ24 ሰዓት በኋላ ምን ያህል እንደሚሰራና እንደዚሁም ሪደም ብለን እንዴት ዊዝድሮ ማድረግ እንደምንችልም አሳያችኋለሁ ማለት ነው። ጋይስ እዚህ ጋር እንደምታዩት እንግዲህ ኦልሞስት እኛ አሁን 202 TRX 200 TRX ወይ 199 TRX አስገብተን ነበረ። እዚህ ጋር ያለው ባላንስ አለ። አሁን AI ሆልዲንግ ፖዚሽን የሚላለ እሱን አንዴ ክሊክ እናደርጋለን። የዛ ሰዓት እዚህ ጋር እንደምታዩት 1.63 ፕሮፊት ሰጥቶኛ ማለት ነው። ይሄ በየቀኑ ነው እንግዲህ የሚጨምርላችሁ። ከዛ ይሄን ስፈልጉ ደግሞ ሪደም ብላችሁ ታወጣላችሁ። አሁን እሱን እያወጣው አሳያችኋለሁ ማለት ነው። አንስቴክ አድርጌ አሳያችኋለሁ። ሌላው እዚህ ላይ ላሳያችሁ ፈልገው ነገር AI ትሬዲንግ ላይ ገብታችሁ እዚህ ጋር እንደምታዩት ዴይሊ ፕሮፊታችሁ ምን ያህል ነው የሚለውንና እዚህ ጋር እንዴት ነው ሜካኒዝሙ የሚሰራው የሚለውን ማየት ትችላላችሁ በራሳችሁ ማለት ነው። ነገር ግን ለምን እንደምለው የራሳችሁን ውሳኔ ብትወስኑት ኢንቨስትመንት ነገሮች ላይ የራሳችሁን ነው። ግን ኤርዶፑን መሳተፍ ከፈለጋችሁ እንዳልኳችሁ ላይክ ገብታችሁ መሞከር ትችላላችሁ ማለት ነው። ስለዚህ እዚህ ጋር ስንመለስ ትሮን የሚለው ላይ ስትገቡ እዚህ ጋር እንደምታዩት በርን ተደርጋለች የሆነች ያክል አማውንት እዚህ ጋር እንደምታዩት በርን ተደርጓል ማለት ነው። ይሄ በርን የተደረገው አለ። ወደ TRXአችንም ስንመለስ ደግሞ ይሄኛውን ነክተን ብናየው
ያው እዚህ ጋር የሰጠንን ፕሮፊት ያሳየናል። ኤአይ ኢንካም ብሎ 1.62 ምናምን ቲአርኤክስ ሰጥቶናል። በርን የተደረገው ቲአርኤክስ እንደዚሁ አለ ማለት ነው። ሶ አሁን ይሄን እንዴት ነው የምናወጣው ለሚለው ጥያቄ ይሄኛውን ክሊክ እናደርግና ሪደም ትላለች። እሷን አንዴ ክሊክ እናደርጋታለን። ስትገቡ ጉግል አውተንቲኬሽን ላይ የነበረውን ኮድ ታስገባላችሁ ማለት ነው። የምታዩት አሁን ኦፕሬሽን ሰክሰስፉል አለኝ። ይሄ ሪደም ተደረገ። ዛት ሚንስ አሁን የነበረን ቲአርኤክስ ተመለሰ ማለት ነው። አሁን ፕሮፊታችንን ጨምረን ማውጣት እንችላለን። ዜሮ አላያችሁት? ዜሮ አለ። የነበረን ቲአርኤክስ ደግሞ እዚህ ጋር ይመለስልናል ማለት ነው። አሁን ማን አካውንታችን ላይ ኤአይ አካውንታችን ላይ እዚህ ጋር አሁን ትሮል ላይ አይደል ያደረግነው እኛ ትሮል ላይ ይሄ 200.8 ምናምን ቲአርኤክስ ገባ $54 አሁን እናወጣለን። ይሄን እያወጣው ላሳያችሁ ነው። እንዴት ነው የምናወጣው? እቺን አንዴ ክሊክ እናረጋታለን። ከዛ እዚህ ጋር ምን ይላል? ዘ ከረንት ትራንስፈር ዋሌት ምናምን ይለናል። ስዊች ኮንፊርም የምትለዋን ክሊክ እናረጋለን። ከዛ የሴኩሪቲ ፓስዋርዳችንን እናመጣለን ማለት ነው። አሁን እንደዚህ ስናረጋው ኮንፊርም አለን ማለት ነው። ስለዚህ አሁን ኮንፊርም አድርገናል። ትሮል ላይ እንገባለን። አሁን ወደ እዚህኛው ወደ ዋናው አካውንታችን አዟዙረነዋል። አሁን ምንድነው የምናረጋው? ዊዝድሮ እናረጋለን ማለት ነው። እዚህ ጋር ስንመለስ እንደምታዩት 200 ቲአርኤክሱ ወደ ዋናው ባላንሳችን መጥቷል። ከአካውንታችን ወደ ኖርማል አካውንት መጥቷል። ይሄ አሁን ዊዝድሮ መሆን ይችላል። እንዴት ይችላል? እቺኛዋን መተን ክሊክ እናረጋታለን። ይሄን ክሊክ አድርገን በኋላ እዚህ ጋር መተን አንዴ ክሊክ ስናረጋው አድሬስ እንድናስገባ ይጠይቀናል። እዚህ ጋር የፈለጋችሁት መምረጥ ትችላላችሁ። በዩኤስዲቲም ከፈለጋችሁ እኛ ያለን ግን ቲአርኤክስ ስለሆነ ቲአርኤክስ እንላለን። የቲአርኤክስ ዩኒ አድሬሳችንን ከማን እናመጣለን? ከሲዋሌት ወይም ከሌሎች እንትን ማምጣተን እዚህ ጋር የምትፈልገውን አማውንት አስገብተን ኮንፊርም እናረጋለን ማለት ነው። ፔስት አደርጋለሁ። ከዛ እዚህ ጋር ደግሞ የምፈልገውን አማውንት ጠቅላላ ነው ማውጣው 200.82 ምናምን ነገር ነው። ላይክ እንደዚህ አድርጌ አስገባው። ግን ጋስ ፊ ስለሚፈልግ 0.3 ይሄን ተዋለን 200ን ብቻ እናወጣለን ያስገባ ነው ማለት ነው። ኮንፊርም የሚለውን ስነካ ምን ይጠይቃናል? የሲኩሪቲ ቬሪፊኬሽን ወይም ደግሞ እኛ 6 ዲጂት ነምበር ያስገባነውን ፓስዋርድ እናስገባለን ማለት ነው። እዚህ ጋር እንደምታዩት እንግዲህ አሁን በሚገባ ወጥቷል። አሁን ወደ ባላንሳችን መግባት አለመግባቱን አብረን እናያለን ማለት ነው። እዚህ ጋርም ገብታችሁ ይሄኛውን ስታዩት እዚህ ጋር 199 ቲአርኤክስ ይገባላችኋል ይልናል ማለት ነው። እንደዛ ተላኩ አድሬስ አሁን እዚህ ጋር $7 አካባቢ ነው ያለው። ኦልሞስት 100 ምናምን መሆን አለበት ማለት ነው። ስለዚህ እዚህ ጋር ሪፍሬሽ እያደረግን ትንሽ እንጠብቀዋለን። እዚህ ጋር እንደምታዩት እንግዲህ $111 ሆኗል። ይሄ ማለት 200 ቲአርኤክስ በሚገባ ገብቶልኛል ማለት ነው። እዚህ ጋር እንደምታዩት ኦልሞስት 200 ቲአርኤክሱ ገብቷል ማለት ነው። እዚህ ጋር 200 ቲአርኤክሱ ሪሲቭ ብለናል። 17011 ነው የሚለው ሰዓቱን እዚህ ጋር 1710 ነው የሚለው ማለት ነው። ሰዓቱ ተመሳሳይ ሰዓት ላይ ነው የተላከልን። ይሄ አፕሊኬሽን ይከፍላል። ይሄ ፕላትፎርም ጥሩ ነው። ነገር ግን ማወቅ ያለባችሁ ብቸኛ ነገር ኢንቨስትመንት ላይ ስትሰሩ የራሳችሁ ሪስክ እና የራሳችሁን ሪዋርድ ሬሾ ማስናት ይጠበቅባችኋል። በቀጣይ ቪዲዮ እስከማገኛችሁ ድረስ ይዛፕ ነበርኩ። ለቻናላችን አዲስ ከነበራችሁ ሰብስክራይብ አድርጉ። ይሄን ቪዲዮ ላይክ እና ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን።